بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين أما بعد ودي تكبراتشو وندموچه هتوچه السلام عليكم ورحمة الله وبركاته እንግዲህ አማርኛ መደቡ ኢንሻአላህ እንቀጥላለን ትግርኛ ጨርሰናል ለዛሬ ማለት ነው ኢንሻአላህ ሁላችሁ መላለም የምትገኙ በሰላም ግቡ ተስፋ አደርጋለሁ ሰው ሼር አድርጋችሁ ከሆነ ምክንያቱ የትግርኛ ብቻ ነው በፊት ፕሮግራም እንዳለ የጻፍኩት እና ሼር በሉልኝ አሁንም ያላወቀ ሰው ሊያቅ እና ኢንሻአላህ ተዓላ በትግርኛ የተናገርነው ደርስ ነው ምንናገረው ዛሬ ራሱ ማለት ነው አላህ Subhanahu Wa Ta'ala በሱረት الأنفال የገለጽነው አያ ነው ኢንሻአላህ ምንገልጸው ማለት ነው መጣችሁ ድምጽ እየተሰማ ነው وعليكم السلام جميعا الله سبحانه وتعالى بسورة الأنفال مالتنا وكان بسلام متأشو እቺ አያ በእንትኑ በትግርኛ የሳትናት አያት አለ በኋላ በርግጥ አልፈታለው ኢንሻአላህ ግን ብቻ አነሳታለሁ አላህ Subhanahu Wa Ta'ala በዚህ በአለማችን ያለ በዚህ ሁኔታ ያለው ነው ሁላችን በዚህ ትምርት መውሰድ እንዳለብን መጠቀም እንዳለብን ጊዜያችን አሁን በዚህ ጊዜ ማለት ነው አልহামዱሊላህ አላህ ያመጣው ፈተናን ፊትናን ለሁላችን ማለት ነው በመላ ዓለም ምንገኘው ለሰበብ ነው ለህክማ ነው አላህ Subhanahu Wa Ta'ala የሚያረገው በሙሉ ዓለም የሚከሰት አንድም እቺ ምታክል አላህ Subhanahu Wa Ta'ala አይጠፋው الله سبحانه وتعالى يعلم خائنة الأعين وما تخفي الصدور الله سبحانه وتعالى بجربا ميسرا بوسط ميسرا أين تدبقوا ميسرا كلهم نقر الله يقال يعني ولا تسقط ورقة يعني عند ورقة عند قتل متودقوا بمريت لي الله سبحانه وتعالى يتبوتا يمشى ساعات كلهم نقر الله سبحانه وتعالى مياقونو እኛ ታላቅ Subhanahu Wa Ta'ala ጌታ ፈጣሪ እንዳለን እኛ እስከ ስንት ነው የምናውቀው ሁላችን ከራሴ ጀምሮ በጣም በአነስተኛ ነው የምናውቀው አላህ Subhanahu Wa Ta'ala الله سبحانه وتعالى يفعل ما يشاء فعال لما يريد يعلم ما يعني ما تخفيه الصدور الله سبحانه وتعالى ሁሉ ውስጣችን የምንደብቀው የምንናገረው ሁሉ ነገር የሚያውቅ الله سبحانه وتعالى ጌታ ነው ሁሉም ነገር በህክማው ነው يا الله سبحانه وتعالى في اللغة ميهون نجر يلم خيره وشره من الله تعالى إن عند مؤمنوش واللي قدر بقدر إيمان يالبن بأركان الإيمان يتناقرنا ويالونه أسماء الله وصفاته درسنا البعمارنا دروس من نارجو يالن إزاي درسنا راسه يا الله سبحانه وتعالى تعلق أن تجيتا ماوك إن دالبنه عند مؤمن هنا قديتا الله سبحانه وتعالى سميع بصير لطيف خبير رحيم رحمن مجيب الدعوات مجيب المضطر إذا دعاه الله سبحانه وتعالى ينيا جيتا فتاري رحيم يهونا جيتانو رحمن رحيم يهونا جيتانو جن عقابو دمو بتعام حيلنيا እንደሆነ ደግሞ ነግሮናል شديد العقاب الله سبحانه وتعالى بلونال
ኢቃቡ ደግሞ መፍራት እንዳለብን ማለት ነው ረሂም ብቻ ብለን ዝም ማለት የለብንም ስለዚህ አሁን የተሰጠነው ንዕማን በለው ቁጭ ብለን ማሰብ ያገኘንልበት ጊዜ ማለት ነው ህይወት አለን አትሊስ ህይወታችን ገና በህይወት እስካለን ድረስ እኮ እድል አለን ማለት ነው እድል ለተውባ ለመመለስ አላህ Subhanahu Wa Ta'ala ቱቡ ኢላላህ ብለዋል ተመለሱ እናንተ የተሳሳታችሁ ብቻ ሳይሆን እኛ ሁላችን አንሳሳትም ምንል ሰዎች ራሱ ሁላችን ስህተት እናረጋለን ማንንም ከማንንም የሚበልጥ ሰው የለም የሚያቅ ማላያ ዕውቀት ብዙ የሌለው ሰው ማለት ነው እንዲሁም ዕውቀት ብዙ ሰው ያለው ደግሞ እሱ ነው ሞር የሚጠየቀው በርግጥ በጅህልናም እንጠየቃለን እስልምና አላቅም ተብለ አትማር ማው ግዴታ ስላለ ስለሆነ ቁርአን اقرأ باسم ربك الذي خلق اقرأ قرآن قرأ ተማር ዕውቀት ፈልግ ጠይቅ ማታ ከሆነ ስለተባለ አላቅም ተብሎ እንደዚህ የሚማር ነገር አይደለም ድንቁርና ደንቁሮ ከቀረ አይማርም አውቆ ካላደረገ ደግሞ አይማርም ማለት አላህ Subhanahu Wa Ta'ala አይምረው ያወቀ የሚያባላሽም ይቀጣል አላቅም ብሎ የተወራሱ ይቀጣል ስለዚህ መሃል ነው መሆን ያለበት እኛም ማረግ ያለብን ምንድነው ወቆ የተባልን ማወቅ አለብን አውቀን ደግሞ በተቻለ መጠን ደግሞ በተግባር ለማዋል መሞከር አለብን اتقillah ما استطعت ብለዋል ረሱል ሰለላሁ ዐለይሂ ወሰለም ቁርአንን ብለዋል لا يكلف الله نفسا الا وسعها በምትችለው ነው አላህ Subhanahu Wa Ta'ala በምንችለው ነው ስገዱ አምስት ጊዜ በቀን እና ማታ ስገዱ ሲለን አንችልም መስገድ አንችልም ስንት ሰው በመሐላችን የማይሰግድ ሰው አለ አንድ ጊዜ በአመት ጾሙ ተብለን መጾም አንችልም ስንት ሰው አለ የማይጾም አንድ ወር በአመት አንድ ወር እቺ 30 ቀን 11 ወር እንደፈለግን መብላት እየቻለ አንድ ወር ለኔ ተገዙኝ አንድ ወር እስከ እንዲሁም 24 ሰዓት አይደለም ፀሐይ ከወጣች እስከ ፀሐይ እስከምትገባ ጾሙ ከመግብና ከሐሜት ከመጥፎ ነገር ከሪሌሽን ባልና ሚስት ላይ ገናኙ ከዚህ ጾሙ ተብለናል ይሄን ራሱ ረመዳን ራሱ የኸይረኛ ወር ራሱ ለኛ ጥቅም ነው ለአካላችን ጥቅማለው ለጤናችን ጥቅማለው ለመንፈሳችን ጥቅማለው ብዙ ጥቅም ያለው ላኪን ስንት ሰው ነው ረመዳን ወር ያወቀ ዝም ሲበላ በየቤታችን የሚበላ አናይ ማናችንን اتقillah ረመዳን እንደዚህ ሆነ አትጾምም ብለን ምናገር ሰው አለ ስንት እናት ያወቀች ዝም ትላለች ስንት እናት ልጇ መጥፎ ነገር ወጣ ሄዳ ተመልሳ ወደ ቤት የመጣች حرام አድርጋ የመጣች ያወቀች ዝም ትላለች ስንት ወላጅ ነው በአገራችን ልጆቻቸው ሴት ልጆች ተዳራቸው እንዳያረጉ ልጅ እንዳይወልዱ ሄዱ ሌላ ሀገር ሄዳችሁ ገንዘብ አምጥልን ብለው ስንት ወላጅ ነው ያላካቸው ሴቶች አሉ 17 አመታቸው 18 አመታቸው ለምን ገንዘብ ወላጅም ገንዘብ ስለፈለገ የልጁ ትዳር አይደለም የሚፈልገው ለልጁ ሐላል ይዛ መሄድ አይደለም የሚያስበው ገንዘብ ለምን እና የገለቤት ሰርቱ ኮኛ አልሰራንም ለምንኛ ከነሱ እንጎድላለን የተባለ አይደለም እኛ ምናርገው ያለን ወይ ስለዚህ ይሄን እድል ተሰጠናል በዚህ ሰዓት ምን እየሰራን ነው ምን ያደረግን ነው ብለን ራሳችን ልንወቅስ ራሳችን ሂሳብ ለማድረግ ራሳችን ለማሰብ እድል ተሰጠናል እና አላህ Subhanahu Wa Ta'ala በዚህ አያ ምን ብለናል ማለት ነው يا أيها الذين آمنوا أطيعوا الله ورسوله ولا تتولوا عنه وأنتم تسمعون الله سبحانه وتعالى بزي آية يا أيها الذين إن أنت وإيمانيوش إن أنت مؤمنوش وي يهم متأرياو يا أيها الذين آمنوا يا أيها السبال يا أيها الناس يا أيها الذين آمنوا يا أيها الذين كفروا يا أيها المنافقون يا أيها بلو قرآن يتأرى له اللي سونهم يتأرى قرآن بيراسو سبجكت يتأروال أنت منافق يهونك منافق أنته أيتقمهم تو نجت وقت جهنم تجاب الله يلوال يا أنت كافر
الله يلم بله متكدو يالله تاو تملس يا مشرك أنت مشرك الله اللي جالو متلو الله ميستالو متلو شيخ عبد القادر جلان ميتقمن متلو يا مشرك تملس الله ما شرك يودم إلى دمو زي دمو يا أيها الذين آمنوا إن أنت إيمانيوش نن متلو إن مؤمن نن متلو يا لأنه الله سبحانه وتعالى يا أيها الذين آمنوا لما نمسا يقول لنا إيمانيوش سبيشالية تتقرانو أطيعوا الله እንዴ እኛ እኮ ኢማንኞች የምንለው እኮ አላህ የተገዛን ስላለን እኮ ነው አላህ የተገዛን ያለን እንደገና አጥዩላህ ይለናል አው ምክንያቱም እኛ በአፋችን በመላሳችን አማን ነን እንላለን እንሰግዳለን ሶላታችን ትርጉም አይሰጠንም ኢማናችን የምንለው ትርጉም አይሰጥም በተግባር የሚውል ነገር የለም ስለዚህ አላህ ስለሚያቀን ያ አዩሃ እናንተ ኢማንኞች የምትሉ ያ አዩሃ الذين آمنوا اطيعوا الله أهونم الله تجزو أهونم الله يالاتشو أدرجو أطيعوا طاعة مالتي الله يالو ما درج مالتنا الله يعززن سنار الجزنو بزا ساعات إنيا يا الله باريا وش نبالله عباد الله من نبال عبادة مالت الله ميجزا سو عبد لله سبحانه وتعالى مالتكو يهي بتأم نتعنت يالو سونو لا الله بيتشا ميجزا سونو نتعنت يالو برنت لمن بارنت ليالو سو إنيا يا الله باريا هونن بلن بزو نجر انتني مثلاً جن الله يتجزي هون سو بتشانو فري هون سو مكنياتو سو لجنزب يجزال باريا هونال لميستو باريا هونال لبالوا ما باريا تهون شلال للجوتشو سو بارنت لي جباي شلال لجوتشي نلان لجوتشاتن من يارغلنا يوم القيامة الله بميفلقو منقد كال وسدناچو الله بميفلقو بوتا كال درسناچو من يارغلنا يوم القيامة وما الحياة الدنيا إلا لعب وله እቺ ህይወትኮ ጫዋታ ብቻ ናት እቺ ህይወትኮ ምንም ትርጉም የላትም ለአላህ ካላደረግናት አላህ Subhanahu Wa Ta'ala المال والبنون زينة الحياة الدنيا بلونا والباقيات الصالحات خير عند ربك የሚቀር ነገር ሁሉ ለአላህ ተብሎ የሚደረግ ነው ለአላህ ብለህ ሚስት ስትይዛት ጥሩ ነገር ስትሰራ ለአላህ ብለሽ ለባልሽ ስለ አምር ስትይዚ ለአላህ ብላችሁ ብለን ወላጆቻችን ስናከብር ለአላህ ብለን ልጆቻችን ወደ መንገድ አላህ ምን ስንወስዳቸው ያ ነው የሚጠቅመን እንጂ ትርጉም የለውም ሁሉ ትርጉም የለውም አልሃኩም التكاثر حتى زرتم المقابر كلا سوف تعلمون ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم ثم لترونها عين اليقين ثم لتسألن يومئذ عن النعيم الله سبحانه وتعالى بلنا ألهاكم التكاثر إن أنت يويج إن أنت كورساتشو ألهاكم بقى ترسه المغفلة هناتشو من تستوصلاتشو ألهاكم التكاثر مالت من دنو بقى مقباتنا لج مولد بيت مسرات من ما دراجيهن سام كل من نارغونيا مالتنا ألهاكم التكاثر حتى زرتم المقابر بحالا بشتا سندرس اندزي موت هالا سنبال بحالا ويني نلالن لمن موت نفرالن موت من نفراو من دنو لآخراتشن من النقر سلاسة على سكمتنا لآخراتشن من سلا على سالفنا ميا سالف لآخرا سو الأخيرا بيسرا سو من ما يمسلون موت بيمتا من ما يمسلون ችግር ቢመጣ ምንም አይመስለው ምክንያቱም ሬዲ ነው ስታንድ ባይ ሆኖ ነው የሚጠብቅ አንድ ሰው ወደ አንድ ሀገር ሊሄድ ራሱ ቲኬት ሞልተዋል ሲባል ግን ተዘጋጅተህ ጠብቅ ኤኒ ታይም ቦታ ሲገኝ ትሄዳለህ ሲባል እንዴት ነው የሚሆነው ሻንጣው አዘጋጅተው ሁሌ ሰዓቱ ያያል አሁን እስከነሂድ ኤርፖርት እንሞክር ይላል ሁሌ ጠብቆዛ እና ሲባል ሊገባ ማለት ነው ቦታ አንድ የቀረሰው ሲገኝ ሊገባ ማለት ነው እና እንደዚህ ነው ጠባቂ ነው المؤمن ጠባቂ ነው ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል اذا امسى ምሽት ሲመጣ ጧታ ተጠብቁ ምክንያቱም በምሽት ላይ ሞተን እናደር እንችላለን ምሽት ሲመጣ ደግሞ ጧታ ተጠብቁ ጧት ሲመጣ ደግሞ አፎን ምሽት ተጠብቁ ይመሻል ብላ አትጠብቅ ምን ታቃለህ አናቀን ስለዚህ ሁሉ እነዚህ ወደ አኺራ የሚያስቀምጡ ሰዎች ምንም ጭንቀት የላቸው አላ بذكر الله تطمئن القلوب እነዚህ ቀልባቸው
الله ስለሞላው الله ذكر ስለሚያበዙ صلاه على النبي ስለሚያዙ استغفار ያረጋሉ ምን ሆናለን ስንት ሰው አለ والله العظيم በድህነት አንድ ለሚበላው ለነገ ምንም ያለለው ሰው ምሳ በልቶ ለራት የማይበላ ሰው ላኪን ስታዩ በሰዓዳ በደስታ የሚኖር ሰው ግን ሞልተዋል በዚህ መሬታችን አሉ ማአት ሱብሃንአላህ على أولياء الله لا خوف عليهم ولا هم يحزنون እነዚህ أولياء الله ሲሆኑ እኮ ሙእሚኖች ናቸው أولياء الله እኮ ሙእሚን ማለት ነው አንድ ሙእሚን አላህ ሁሌ አላህ የሚፈራ ሰው ከሆነ የአላህ ጠባቂ ከሆነ ምንም እንትን የሚያስፈራው ነገር የለም ማለት ነው ስለዚህ حديث من لنا المسلاችሁ سبحان الله عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا أحب الله أو العبد نادى جبريل إن الله يحب فلانا فأحببه فيحبه جبريل فينادي جبريل في أهل السماء إن الله يحب فلانا فأحبوه فيحبه أهل السماء ثم يودع له القبول في الأرض النزي الله يودد سو مالتنا مؤمن كهنة أبو هريرة عند قلت علامات إذا أحب الله عبدا نادى جبريل لجبريل يلوال إن أنت جبريل قال كونه ود الجواله إسكي مريت لي إن الله يحب فلانا فأحبه لملائكة وش نقراتشو إنه قال ودواله ونا نقراتشو لملائكة يوددوا تبالال الله سبحانه وتعالى مدم يودوا الذي أولياء الله الصالحين يوداتشو مالتنا يحب فلانا فأحبوه ملائكة مجمرة يودوتان فيحبه جبريل مجمرة جبريل يودوان بحالا دمو جبريل كودو ملائكة يودوتان في أهل السماء بسماء يالو نزي ملائكة يودوت مالته إن الله يحب فلانا فأحبوه فيحبه أهل السماء ثم يودع له القبول في الأرض إن مجمرة أهل السماء سماء يالو سيودوت مالته كجبريل دقنا ملائكة اسكي أسبو الله سيوددو سو ملائكة جبريل يودوان ملائكة يودوتان بحالا مريت لي دمو قبول الله يارقلتال سو دمي ودو دمي قبلو الله يارقلتال سبحان الله النعمة ما نمسو لياغنيو ايتشلم إلا الله يوددو كهونا فاستقر سلازي محبة الله عز وجل للعبد غاية المنى والمطلب الأسمى والمرغوب فمن حاز حب الله فقد حفظ ووقي وكفي وهودي لأن الله يحبه وسوف يسدده ويحفظه من الانحراف والخطأ والزلل فما أعظمها من محبة ويا لها من آثار طيبة كثيرة وثمار يانعة وفيرة وطوبى لمن استحق هذه المحبة الربانية اللهم اجعلنا منهم يا ذا الجلال والإكرام يا حي يا قيوم النزي الله يودداتشو سواج الله سيودو مالتنا الله كنو حفظ ميارقلت من የሚያስፈራው ነገር ይመጣዋል አላህ የሚወደው ሰው አላህ አይዞህ ያለው በውስጡ አላህ የሚያስታውሰው اذكروني اذكركم ብለዋል ለኔ ካስታወሳችሁ እኔም አስታውሳችኋለሁ አንድ ሰው በልቡ ሲያስታውሰኝ በልቤ በውስጤ አስታውሰዋለሁ ብለዋል አላህ Subhanahu Wa Ta'ala በመላ የሚገኝ ሰው ይሁን ወይ ደግሞ በተሰበሰበ ሰው የሚያስታውሰኝ ከሆነ ደግሞ እኔ ደግሞ ከሱ የበለጠ የተሰባሰቡት አስታውሰዋለሁ አላህ ብለዋል ስለዚህ አላህ የሚወደው ሰው ከሆነ አላህ የተጠጋ ሰው ከሆነ ምን ቢመጣ አያስፈራው الله سبحانه وتعالى بالقرآن من بلونا قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم إنانت الله متودكو هون كوناكتو قل إن كنتم تحبون الله إنانت الله متودو متلوكو هون اسكي أسايون الله من نود من لو كون اسكي بتكبر الله نسايو إن كنتم تحبون الله فاتبعوني يحببكم الله لن يتكتلون بلونان رسول الله عليه وسلم لن يني من قد تكتلوتنا ይሄ የአላህ መውደድ የሚያሳይ መንገድ ከፈለጋችሁ የኔ ሱና ያዙ ብሎናል የሱ ሱና ከያዝን يحببكم الله الله ደግሞ ይወዳችኋል እናንተ ويغفر لكم ذنوبكم الله ደግሞ ዘንባችሁ አፉ ይላችሁ ይغفرላችሁ والله غفور رحيم الله سبحانه وتعالى ደግሞ ኃጢአት የሚቀፍርና ዘንባችን የሚቀፍርልን እንደሆነ ደግሞ ማወቅ አለባችሁ ብሎናል ስለዚህ
ይሄ የአላህ ንዕማ መሆኑ የሚያሳየን ነው እና ተመልሰን ወደ ሱረት አልአንፋል ስንሄድ ደግሞ ምን ይለናል ይሄ አላህ ምንወድ ከሆነ ምናሳይ በተግባር በስራችን በህይወታችን በሐያታችን በትዳራችን በሁሉም ቦታ በስራችን ስራ ለራሱ ስራ ስንሄድ ስራ ተቀጥረን የምንሰራ ሰዎች ሁላችን እስከ ስንት ነን በጣም በትክክለኛ መንገድ አሰራር እንሰራለን ብለን ሁላችን ራሳችን እንፈልግ ማለት ነው በመላ ዓለም ምንገኝ ስራ ማለት እኮ ደሞዝ የምታመጣበት ስራ ትጠየቅበታለህ ሐላል ሊሆንልን ግዴታ የስራ ግዴታ ስንዋጣ ነው ስለዚህ የአላህ መውደድ ማሳየት ደግሞ በዛ ነው ደሞዝ ራሱ ሐላል አላህ ሊያደርግልን ብለን ግዴታ ስራ ካለን በሙሉ ልባችን መስራት አለብን እኛ ደግሞ ኢማናችን ካልን ደግሞ በሙሉ ደግሞ ኢማናችን ማሳየት መቻል አለብን ግማሽ መሆን የለብንም ሙእሚን እንላለን የሚፈልገን ወስዳለን የማንፈልገው ደግሞ እንተዋለን እኛ እኮ በጣም ሐይራ የምናመጣ ሰዎች ነው ያለን በዚህ ሰዓት ሌላ ሰው ራሱ ሙእሚን ያልሆነ የሚጨነቅበት እናንተ ሙእሚኖች ስላላችሁ ግን እንደዚህ ታረጋላችሁ ብሎ ወላ ካፍር ወላ ሙሽሪክ ወላ ሙናፊቅ የሚገረምበት ሁኔታ ስላለን ነው እኛ እንደ ሙእሚኖች ማለት ነው ስለዚህ يا أيها الذين آمنوا أطيعوا الله ورسوله ولا تتولوا عنه وأنتم تسمعون እናንተ ያወቃችሁ እየሰማችሁ ቁርአን እየሰማችሁ ዑለማዎች ስንት ይያሉ ናቸው ስንት ሸይኾች ስንት ነገር እየነገሩን አሉ ላኪን ሁላችን ስንት ተግባር ናውላለን በተግባር እስከ ስንት ፐርሰንትኛ ናውላለን መዋል እንችላለን ወይ ደግሞ አውለናል የሚለው ጥያቄ ሁላችን በራሳችን ማስቀመጥ አለብን يا أيها الذين آمنوا أطيعوا الله ورسوله ولا تتولوا عنه وأنتم تسمعون ولا تكونوا كالذين قالوا سمعنا وهم لا يسمعون أتونوا እንደዚህ እንደሚባሉ እንደዚህ ሰምተው እንዳሰሙ የሚሆኑ አትሁኑ ولا تكونوا يا أيها المؤمنين في مخالفة الله ورسوله محمد صلى الله عليه وسلم كالمشركين والمنافقين كنزي ሙናፊቆችና እንደ ሙሽሪኮች እንደ ኩፋሮች አትሁኑ እንደሱ ምክንያቱም እነሱ ሰምተዋል ቁርአን እንዳለ ያቃሉ እስልምና እንዳለ ያቃሉ ግን አንፈልግም አንከተልም አንችልም አያዋጣንም አንፈልግም ብለዋል ስለዚህ እኛ ሙእሚኖች ይያል እንደሱ መሆን አለብን እነሱ ያደረጉት ልብሳችን እንደሱ ጸጉራችን አቆራረጥ እንደሱ ሁሉም ነገር ቁርአን ረሱል ሰለላሁ ዐለይሂ ወሰለም ብሎናል يعني لا تتشبهوا بهم لنسو اتمثلوا تداراتችን እንደነሱ ሰርጋችን እንደነሱ ሀዘናችን እንደነሱ ምንም ልዩነት የለውም አንድ ጊዜ ቢስሚላህ አልহামዱሊላህ ስለምንል እንጂ ምንም ልዩነት የለውም نسأل الله السلامة الله عفو يبلن الله يغفر لنا الله ولا منقل يملسن الله براسه برحمته ياين بسراتشن الله ايهدبن مكنياتو الله سبحانه وتعالى بسراتشن كهدبن بتام ادغا لي وسط ነው የምንገባ ሁላችን نسأل الله السلامة ولا تكونوا كالذين قالوا سمعنا وهم لا يسمعون إن الشر الدواب عند الله السم البكم الذين لا يعقلون النزي إن شر ما دب على الأرض بمريت ميغنيو مالتنا النزي سم بكم أي سمم أي يوم أي نغرم واغا يللاچو الله مثال سيامت على مالتنا እንደነዚህ አትሁኑ ለምንድነው አላህ ጭንቅላት ያሰጠን ለምንድነው ጆሮ ያሰጠን ለምንድነው ምላስ ያሰጠን ለምንድነው አይን ያሰጠን ለምንድነው ቀልብ ያሰጠን ሁሉ ማስተዋወሳል አፈላ وفي انفسكم افلا تعقلون يعني በህይወታችን በውስጣችን በተአምሩ አላህ የፈጠረው በእኛ በራሳችን ብናይ ራሱ ስንት ነገር እንማር ነበር እኛ ግን አንማርም ሁሌ እንደረሳንን ሁሌ በቀፍላ ነው የምንገኘው الله عفو يبلن الله برحمته ياين رسول صلى الله عليه وسلم إني سمتا بلونا رسول صلى الله عليه وسلم قيامة قرب እንደሆነ ብሎ ነገረን
ቅያማ እኮ አሁን አይደለም ቅርብ የሆነ ቅያማ ሲመጣ ሲባል እኮ ጋና ረሱል ሰለላሁ ዐለይሂ ወሰለም ከመጣ ነው يا أيها المدثر قم فأنذر كتبالة ساعتنا أنت يا محمد صلى الله عليه وسلم قم فأنذر تنس أستنقق أتشو قيامة قربنا إننا قيامة قربنا ندزي بلوها الرسول صلى الله عليه وسلم يا علامات يوم القيامة سقرا كدرو الفوال علماء هلا تشو تناقروال زد أنا برسنت متى ألفه تلالك شروط ويدم ملكتوش نو يقربن إن هيوت يالن ساعات اسكهون درس ادل الله يسطن ነው እንጂ ሰውኮ ሲሞት ቀንኮ خلاص قيامه የሱ قيامه ተጀምሯል ማለት ነው قياماችን እኮ በሞታችን ነው قيامه የሚጀምረው እንጂ ረሱል ሰለላሁ ዐለይሂ ወሰለም ብለዋል እኔና قيامه ቅርብነን ያ ዒባደላህ አስታውሱ አላህ ተገዙ አላህ ፍሩ ወደ አላህ ተጠጉ اتقوا ما استطعت رسول الله عليه وسلم اللهم إني بلغت بلوان بخطبة الوداع بحجة الوداع رسول الله عليه وسلم بجرشة حج يدرجة دس بلوان الله سبحانه وتعالى من بلوان اليوم أكملت لكم دينكم وأتممت عليكم نعمتي ورديت لكم الإسلام دينا بلوان يهن هايمانوتني مولو بمولو أدرك يالله بلوان الله سبحانه وتعالى رسول الله عليه وسلم دمو بحجة الوداع اللهم إني بلغت اللهم فاشهد إني أدرش يالله نقر يالله تناقر يالله مسكر اللي بلوان إن أنت وج أدرس كلها شو بلو تأيك أشو أو أدرس كلن درسن إنيام راسو درسن إنيام سمان إنيام أوكن بتدبارقن موال ألشاندن يانو شكراج እንጂ አላህ Subhanahu Wa Ta'ala ነገርናል ድሮው ስንት ጊዜ ከተነገርን በኋላ ማለት ነው ስለዚህ እናንተ የምትሰሙ ብትሆኑ ان شر الدواب عند الله السم البكم الذين لا يعقلون ولو علم الله فيهم خيرا لاسمعهم ولو اسمعهم لتولوا وهم معرضون الله بلونا እነዚህ ቢሰሙ ቢገባቸው ቢሆን ራሱ እንደገና አይከተሉም ነበር ግን አላህ በእነሱ ኸይር የለም ስለሆነ አላህ የሰጠው አላህ ኒዕማ እስልምና የሰጠው ኒዕማ ትልቅ ኒዕማ ስለሆነ ያ ሰው ኒዕማ ይሄን ኒዕማ ለኔ አላህ የሰጠኝ አልহামዱሊላህ ብሎ ተቀብሎ ሲኖርበት ሰዓት ነው አቅል ያለው የሚባል ፈጥን የሚባል እንጂ ስንት ሰው በአለም አለ አላህ Subhanahu Wa Ta'ala ኸይር ቢኖራቸው አያሳውቃቸውም ነበር ኸይር የላቸውም ስለሆነ እኮ ነው እንስሳ ከነሱ ይሻላል ነሱላህ فانساهم انفسهم አላህ ብሎናል ራሳቸው እኛ ደግሞ እንደሱ እንዳንሆን ነው መፍራት ያለብን ومن اعرض عن ذكري فان له معيشه ضنكا ብሎናል ونحشره يوم القيامه اعمى كان كمن قدي يوطا سو يه دستا يلوم بعالمو لاي راسو الله ميودو ግን الا بذكر الله تطمئن القلوب الله የሚወዱ ሰዎች እነዚህ ለአኺራ የሚያስቀምጡ ሰዎች ግን ምንም የሚፈሩበት ነገር የለም ሞት ቢመጣም ሬድ ሆኖ ነው የሚጠብቁ ምክንያቱም ሞት ተጽፈሎናል እኮ እኛ እኮ የዚህ ዓለም ነዋሪ ለዘላለም አይደለንም በኮሮና ብንሞት በቫይረስ ብንሞት በካንሰር ብንሞት ተኝተን ብንሞት በምን ብንሞት ሞት ነው ምንድነው የሚለየው የተለያየ አይነት ሞት እኮ የለም በሸሃዳ የሚሞት ሰዓዳም አለ ዝም ብሎ አልጋ ላይ ሆኖ የሚሞት ማለት ቁጭ ብሎ የሚደርቅም አለ ስለዚህ ሞት አይደለም መፍራት ያለብን እኛ ከሞት በኋላ ያለ ምንድነው ያስቀመጥነው ولتنظر نفس ما قدمت لغد الله سبحانه وتعالى بلونال ምንድነው ያስቀመጠችው እቺ ነፍሲያ ሁላችን ምንድነው ያስቀመጥነው ለነገ እንጂ አላህ Subhanahu Wa Ta'ala አደረሰልን በቁርአን በአንቢያቶች በረሱል ሰለላሁ ዐለይሂ ወሰለም በሰሃባ በታቢዒን በስንት ሳሊሒን ያስታወሱን የመጡ እስካሁን ድረስ ያሉት ማለት ነው አላህ እንገዛ አላህ ናክብር ለአላህ መንገድ ንያዝ ያላህ መንገድ ነው ጥሩ ያላህ ሸሪዓ ነው የሚሻለን
የዚህ ዓለም ህግ አይጠቅመንም ያለ ስንት ሰው ያስታውሰናል እኛ ግን ሸርዓ አይደለም የምንመርጠው የዱንያ ሩጫና የዱንያ ብልጭልጭ ነው የምንፈልገው ሁላችን ያለ ነው ولذلك نسأل الله السلامة الله سبحانه وتعالى برحمته ياين ولا تكونوا كالذين قالوا سمعنا وهم لا يسمعون بلونان إن الشر الدواب عند الله السم البكم الذين لا يعقلون ولو علم الله فيهم خيرا لأسمعهم ولو أسمعهم لتولوا وهم معرضون يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم واعلموا أن الله يحول بين المرء وقلبه وأنه إليه تحشرون تقرنيا زي آية زي عاد نتيرنا يا إجلسنا يا كالك زي إن شاء الله خنقل ساينا تقرنيا إيش نقرأتهم إيش آية ألف قوات يدمو بحالا متمت مسلم وانا ما يفلق قوات آية إيش نبرت يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم يهنوا وانا إنما وقع اللبن يا أيها الذين صدقوا بالله وبمحمد نبيا رسوله صلى الله عليه وسلم إذا دعاكم لما يحييكم من الحق ففي الاستجابة إصلاح حياتكم في الدنيا والآخرة واعلموا أيها المؤمنين أن الله تعالى هو المتصرف في جميع الأشياء والقادر على أن يحول بين الإنسان وما يشتهيه قلبه فهو سبحانه الذي يبقي أن يستجاب له إذا دعاكم إذ بيده ملكوت كل شيء واعلموا أنكم تجمعون إليه اليوم لا ريب فيه فيجازى كل بما يستحق تفسيرك بتفسيره قريتشات الله بتقرنيا بآيات يالقرهات مثلا anyway الله سبحانه وتعالى من دنويه يا أيها الذين آمنوا استجيبوا إن أنت مؤمنون شوي تقبلوا اشبلوا مرحبا بلوا يا أيها الذين آمنوا استجيبوا لله وللرسول لألهنا لرسول صلى الله عليه وسلم الشبلاتشو تقبلوا إذا دعاكم لما يحييكم يا هيوت ميسطاچو الله يطراچو يمتطሩት ያሉት እኮ ለህይወታችሁ ነው ህይወት ማለት እኮ በዚህ ህይወት ዱንያ ላይ አላህ የሚወደው ካደረገ ሰው ደስተኛ ሆኖ ይኖራል ምንም ያጨንቀው ነገር የለም በኋላ ደግሞ የሚጠብቀው ጀነት فيها ما لا عين رأت ولا أذن سمعت ولا خطر على قلب البشر جنة متطبقው ያለች ደግሞ ምንም በፍጹም በጭንቅላታችን ማይመጣ ነገሮች ያለች ጀነት ምትጠብቀው ያለ ሙእሚን በዱንያና በአኺራ ህይወት ምታገኝበት ህይወት ነው አንተ አልፈልግም የምትለው ያለ አልፈልግም ቁርአን መከተል አልፈልግም ሒጃብ የምትይ አልፈልግም ይሄን መተው እኔ በሐራም ነው መሄድ የምፈልገው ዚና ነው ያማረኝ እኔ ትዳር አላማረኝም ምን ያርግልኛል ትዳር ማህላፍነት ነው ስንት ሴቶች ሞልተዋል ሚል ወንድ የለም ምን ያርግልናል አሁን ትዳር ባከህ ትዳር እኮ ዋጋ የለውም ሐላፍነት ነው በራሳቸው ሴቶች እየጠየቁን እየመጡ ምን ያርግልናል ሚል አላህ ግን ሐራምና ሐላል አንድ አላደረገውም በፍጹም ይሄ ራሱ አላህ ስራው አንድ ቢሆን ሐላሉና ሐራሙ በጣም ይለያል ሐራሙ ጀሃነም ያስገባል ሐላሉ ደግሞ ጀነት ያስገባል ዚና ሲደረግ ማለት ነው ቢስሚላህ አፈው በስንት ህብረተሰባችን ዚና የበዛበት ህብረተሰብ የምንኖረው ሁላችን ለዚና አንዱ ሰው የማይንቀሳቀስ እንትን ሐራም የማይል ሰው ጓደኛ ያለ የሚሄደው ሰው በዚህ ሰዓታችን አላህ ግን ሐራምና ሐላል አንድ አላደረገው ሐላፍነት ቢኖረው ትዳር አላህ በረካው አለው ይሰጠው የሚወለዱ ልጆች ሳሊሖት ያረጋዋል ዚና ቢሆን ግን ዚና በሽታ ይበዛል የሐራም ልጆች የሚወለዱ ይበዛል ስንት መጥፎ ነገር يعني اذا تفشى በሽታ ይበዛል ዚና ሲበዛ ደግሞ ቂያማ ቅርብ ይሆናል እኛ ይሄ እንዳይከሰት ሁላችን መራራጥ ነበረብን ሴቶችም ወንዶችም ሙስሊም ሁሉ በሙሉ ትዳር ሐላል ሊሆን ለሰው ለመቃለል ማድረግ ነበራቸው ስንት ሀብታም በአገራችን በአንድ ሰርግ ላይ ስንት ቢሊዮን ሲያፈስ ስንት ሚሊዮን ሲያፈስ ስታይ ዘካት ግን አያወጣም አይከሰትም ወይ
يا الله يودوا أي ودوا إن الله سبحانه وتعالى من إله استجيبوا يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم هيوت ميسات أتشو الدنيا الآخرة ميسات أتشو تقبلوا آمين بلوا تكتلوا إيالنا واعلموا أن الله يحول بين المرء وقلبه إن أنت وجه يمسلات شوال الله إنه بمفلك ساعات يابدكو يقويه بهارا باكاتشو درس بتالو باكاتشو تشجري لما هون يوطات النتين دفلكو ما درجنا بهارا يمسلنا لندسو أنت بتفلقوا ساعات إيمان ميمت أم تسمت أمسلوها أيدل الله سبحانه وتعالى من إلى واعلموا أن الله يحول بين المرء وقلبه قلبه راسو إيمان ندات تجبابات توبان ندات تارق راسو الله يكلك لهان اللي الله يكون هلو نجر بوسطاችን ያለ በኢማናችን የሚመጣ ስሜታችን ሁሉም የሚቆጣጠረው الله ነው ሁሉም የሚቆጣጠረው الله سبحانه وتعالى ነው እና ዝም ብሎ ኢማን ይመጣል አንድ ጊዜ ዝም ብዬ እንደፈለኩ አሳልፈዋለሁ ነው አሁንና በኋላ በሚፈልገው ሰዓት ኢማን ይመጣልና ተውባ አረጋለሁ ብሎ የሚያስብ ሰው ከሆነ ተሳስተዋል አላህ ይለናል በዚህ ቁርአን ወዕለሙ አላህ ያለ ነው ወዕለሙ ወቁ ርግጠኛኖች ሆናችሁ ወቁ يعني يهدنون በጣም ያስፈራ ነገር ሁሌ اللهم ثبتنا على دينك اللهم يا مقلب القلوب ثبت قلوبنا على دينك بلن دعاء ማድረግ ያለብን አናቀም الله سبحانه وتعالى ቀልባችን ምን ማድረግ እንደሚችል አናቀም ስለዚህ በጣም የሚያስፈራ ነገር እንደሆነ ሁላችን ማወቅ አለብን يحول بين المرء وقلبه وانه اليه تحشرون ቀልባችን يحول ይከለክላል አንተ አሁን አንድ ቦታ ልትሄድ ብለህ ምሳሌ አንድ አውቶቡስ ልትሰቀል ብለህ ቅርብ አውቶቡሱ ሳይንቀሳቀስ ብለህ ገና ልትገባ ስትል አንድ ሰው መጥቶ በመሃል እንደዚህ ሲገባበ አውቶቡሱ ይሄዳል ምሳሌ حال بينك وبين بين الأوتوبيس أو بين الباص يعني كلكله الله يهون نجر دم يامت الله بمحل يهون نجر قلبه ولا ليلا نجر ميوزدو يادرج الله يا رجوع الله كان فلقو إن يكو أهون مياسفرة الله سلال فلقنو مسجداتين تزقى مديناتين تزقى مكة تزقى كلهم نجر تزقى سبحان الله الله أي فلقنا مالتنا أياسفرة أياسهزنا نسأل الله السلامة الله عفو يبلك الله برحمته يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم واعلموا أن الله يحول بين المرء وقلبه وأنه إليه تحشرون ودسوا دموا من ملاساتنا أي كرنا بلن ود الله بملس لما يكرن مفرات اللبن واتقوا فتنة لا تصيبن الذين ظلموا منكم خاصة واعلموا أن الله شديد العقاب إيه فتنة ميمت أدمو لنزي ظالموت بتشايد الله لنزي ميبدلوا بتشا مسلاتشو ميمت فتنة لنزي بتشايد الله مكنياتو بزو ጊዜ እንብላለው እኛ ሁሌ እንደዚህ ሐላፊዎች መሪዎች ያገራችን መሪ እንደዚህ ነው የምናምን እንላለን ሁሌ ላይ ያሉ ብቻ መጥፎ እንደሚሰሩ ነው እናስቀምጣቸው እኛ ንብሳለን ከነሱ እኛ ጥሩ ብንሆን አላህ Subhanahu Wa Ta'ala ደግሞ ጥሩ ሰዎች ያስቀምጥልን ነበር በላያችን እኛ ጥሩ ስላልሆንን እኛ ኩፎች ስለሆንን እኛ አላህን እንገዛም ስላልን ነው ራስ በራሳችን ስለማንዋደድ ዘር በዘር ለመጥፋት የተነሳ የሰይጣን መንፈስ የሰይጣን يعني ተናጋሪ ሆነና ሰይጣን ራሱ ቁጭ ብሎ ያያናል ለምን ዘር በዘር ሲጨረስ ሲሳደብ ያያው ተሰማለ በሶሻል ሚዲያ አንድ ከአንዱ የበለጠ እንደሆነ ሲያሳይ ታያለ እና ሰይጣን ምን ሊሰራ ነው እኛ የሱ ስራ ይዘን እኛ ባካችሁ ጥሩ አይደለም አንድ መሬት ነው ያለችን አንድ ፀሐይ ናት አንድ ወር ናት አንድ መሬት ናት አያችሁ አንድ እንደሆን በሙሉ ዓለም በየቤቱ ቁጭ ብሎ አሁን አንድ ትንሽ ቫይረስ ማይታይ በአይናችን ማይታይ ቫይረስ ሰው ድምጥማጡ አጠፋ
ይሄ አላህ ቁድራ አይደለም የፈለገ ቲዮሪ ይኖር እነሱ ነው ያደረጉት እነዚህ ነው ያደረጉት የፈለገ ይምጣ ግን አላህ ደግሞ ኃይሉ እኮ አሳየን ስፔን 500 ዓመት አንደሉስ አዛን ሳይማይታዘንበት አዛን አይነሳም ተብሎ እንቢ ያሉ ሰዎች ስንት ሲለመኑ አዛን ለማድረግ አሁን በዚህ ሰዓት ፈቀዱ በራሳቸው አገሩ በሙሉ እንዳለ አዛን በአዛን ለቀለቁት አዛን በአዛን ሆነ አገሩ አላህ አዛን ማለት እኮ አላሁ አክበር ማለት እኮ አላህ ፈጣሪ ጌታ ታላቅ ነው ከሱም ይተልቅ የለም ማለት ነው ማክቲ ይኖራቸው ገንዘብ ይኖራቸው ምን ይኖራቸው አላሁ አክበር እኛ እኮ ኩራታችን ነው አላሁ አክበር ማለት አሁን ግን የሚገድል አላሁ አክበር ይላል ውሸታም አላሁ አክበር ይላል ማኑ አላሁ አክበር ይላል አንዱ አላሁ አክበር ይላል ሰው በጣም ግራ ያጋባል እንኳን ለሙእሚን ያልሆነ ለሙእሚን ራሱ ግራ ያጋባል ማነው ትክክለኛ ማነው ሐቀኛ ማነው ውሸታም ማነው ለአላህ የሚያርገው ማነው ለገንዘብ የሚያርገው አናቀም ስለዚህ ይሄን ሊያንሰን ማለት ነው አያንሰንም ጀርመን ላይ አዛን ፈቀዱት አዛን አደረጉት ጣሊያን ላይ ሲሰግዱ ሁሉ በሙሉ እንዳለ ከነሱ ጋር መጣ ሰገደ ወላ ሙእሚን ያልሆነ ሰገዱ ሁሉም ለአላህ ተጎነበሰ እኛ ለአላህ ብቻ ነው ስጁድ የምንወርደው ለማንም አንወርድም ያ ስጁድ ለአላህ መውረድ ደግሞ አላሁ አክበር ማለት ነው ያ ስጁድ መውረድ ደግሞ ለማንም አንገዛም ማለት ነው እኛ በውስጣችን ኢማናችን ትክክል ቢሆን ውስጣችን በጣም ማንም መጥቶ ማንም ነገር መጥፎ ነገር አይሰራንም ነበር ግን እኛ ሙእሚኖች ዱዓፋ ስለሆነ ዋጋ የለንም ስለሆነ ሃይማኖታችን በራሳችን ስላቀለልን ግን ሁሉም አቀለለን ሁሉም ምንም እኛ ዋጋ እንደሌለን አደረጉን ረሱላህ ሰለላሁ ዐለይሂ ወሰለም እንደሱ ብለናል እናንተ ስትሰንፉ ኩፋሮች ካፊሮች ሙናፊቆች ደግሞ እነሱ ደግሞ ይጠነክራሉ ይጨምራሉ የነሱ ጥንካሬ ይጨምራል እኛ ጠንካራ ሙእሚን ስንሆን ነው እነሱ ደዒፍን የሚሆኑ ለምን የአላህ ሐቅ ስላለ አላህ ስለሚጠብቀን አላህ ስለሚረዳን አላህ Subhanahu Wa Ta'ala አላህ ቃል በትክክል ስናስቀምጥ ጊዜ በሐቅ ስናስቀምጥ ጊዜ ሁሉም ይመጣል በራሱ ይመጣል እስልምና እኮ ዓለም ሙሉ ሲበትኑች በፊት በጦርነት አይደለም ዓለም ሙሉ ያደረሱት በጸባያቸው በስራቸው በንጽህናቸው በጽዳት ታውቃላችሁ ፈረንሳይ በደውለ እስላሚያ ስትኖር ጊዜ ፈረንሳይ ለምንድነው ሽቶ የሚባል ሽቶ የፈጠሩት በጣም በቆሻሻ የሚታወቁ ነበሩ ፈረንሳይ በዛ ሰዓት አይታጠቡም ገላቸው አይታጠቡም ምን ያያረጉ እና በሽቶ እንትን ያደርጉት ነበር እነዚህ ሙስሊሞች ሙእሚኖች ሲያዩ ይገርማቸው ነበር ምንድነው እነዚህ ለምንድነው እንደዚህ በጣም ጽዳት ያላቸው እኛ አሁን ነው 5 ጊዜ 10 ጊዜ እጃቸው በሳሙና ታጠቡ የሚሉን እኛ አሁን ነው የምናቀው አልহামዱሊላህ 5 ጊዜ በቀን ውዱእ ማድረግ ማለት እስልምና በጣም ጽዳት የሚወድ ሃይማኖት ነው ገና ከንቅልፍህ ተነስተህ ስትነሳ ራሱ ገና አንድ ነገር ሳትይዝ ሱና የሚለው ሂደህ መጀመርታ ውዱእ ሳታረግ ራሱ እጅህ ሁለቱ በደንብ ታጠበው ነው የሚለው እስልምና ለምን የት እንዳደረ እጅህን አታቀው እስልምና ገና መጀመሪያ ሲያስተምረን ባብ الطهارة የሚባላለን ባብ الطهارة ማለት حدث الأثقر حدث الأصغر حدث الأكبر ከጀናባ ሴት ስትታጠብ እንትን ፔሪዳ ጨርሳ ራሱ መታጠብ አለባት ጧሃራ ማድረግ አለባት የወለደች ሴት እንዴት መሆን አለበት ባልና ሚስት ተገናኝተው መታጠብ አለባቸው በሙሉ አካላቸው ስንት ሰው ነው በአለማችን ባልና ሚስት ተገናኝተው ከአንገታቸው በላይ የሚታጠቡ ማልተዋል ምክንያቱ ጧሃራ ስንት ሙስሊማት አሁን እንትን የእጅ ቀለም አድርጋ ሳታነሳ የምትታጠበው ይሄ ጧሃራ አላት ጧሃራ ያላት ነጃሳ ናት ገና ጀናባ እንትን ከባሏ ተጅታ ራሱ እሱ ሳታነሳ ብትታጠብ ወላ ብትሰግድ ምንም መቅቡል አይደለም ሶላቱ ወላ ምንዋ ስንት ፍቅህ የሚባል እስልምና በቃ እንደዚህ እንደ ማትማቲክ የሚያስተምረን ነው
ሐላሉን ሐራሙን የሚነግረን ሶላት ሲሰግድ እንዴት እንደሚያርግ ውድ እንደስ ካላደረገ ውሃ የለም ከሆነ ምን መጽዳት አለበት እስልምና ብቻ እኮ ነው ተየሙም የሚባል ያለን ተየሙም የሚባል በእስልምና ብቻ ነው مسح الخفين የሚባል በእስልምና ብቻ ናቸው ነው ያለ እንትን ውሃ እንትን ምንድነው ካልሰ አድርገህ ሳታወጣው ውሃ እንደዚህ ብቻ አዳስሰህ የሚበቃ ለሶስት ቀን ሙሳፊር ከሆንክ ተቀማጢ ከሆነ ደግሞ አንድ ቀንና አንድ ሌሊት እስልምና ብቻ ነው የሚገኝ استنጃ መታጠብ ውሃ መጠቀም የሚያስተምር እስልምና ብቻ ነው ስለዚህ ይህን ሃይማኖት የሚመስል ያለን እኛ ግን ራሳችን ነው ያቀለል ነው ሃይማኖታችን በሁሉም ነገር የሚናገር ሃይማኖት ምንም ያልጎደለ الله سبحانه وتعالى بلوان اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا الله يتقبلوا يوددوا هايمانوت ستتشاتشوا الله بلونا إنيا جن أي أنفلقن إنيا እንዴ እኛማ ሞደርን መሆን አለብን እንጂ እኛኮ የዚህ ዘመናዊ ልንባል እኮ ሒጃብ ማድረግ የለብንም እኛኮ ዘመናዊ መሆን እንዳለብን እኮ እንዴት ብሎ አንድ ሰው አንድ ባል አንድ ሴት ብቻ ነው ይሄማ የሴት መብት መከልከል ነው አራት ያግባ ከተባለ ምናምን እየተባለ ምን እናገረው አላህ እኮ ሃይማኖታችን ለዚና እንዳይበዛ መፍትሄ ሰጠን ዚና እንዳይደረግ ሴትን በሐራም እንዳትሄድ ለምን ዚና ማለት ከባኢር الذنوب ከነዚህ ትላልቆች ኃጢያቶች የሚባሉ ዘም ቢባሉ አንድ መጠጥ አልኮል መጠጥና ዚና ማድረግ ሰው ማግደል ምናምን ትላልቆች ሐራሞች የሚባሉ ዘንቦች ስለሆኑ ናቸው እኛ ግን የዘመናዊ ህግ ነው የምንፈልገው ሸሪዓ ለኛ አይጠቅመንም ብለን ስላየነው ሸሪዓ ስላጠጋ ነው ወደ ጥግ ይሄድ ስላልን الله دمو አልፈልጋችሁም ማለት የናንተ ሶላት አልፈልግም የናንተ ዑምራ አልፈልግም የናንተ ሐጅ ራሱ አላህ ያቃል ሐጅ ሊኖር ነው የዚህ አመት ወይ 20 ቀን ሆኗል አንድ ጧፍ ሳይደረገው ሆኖ ከዚህ ክፋት ምን አለ ይሄን ካላሳሰበን ይሄን ካላስለቀሰን ይሄን ካሳሰበን ምን ያሳስበናል نسأل الله السلامة الله عفو يبلن الله برحمته ياين بزو مغفرة بزو توبة بزو نقر نوم ياسفلقن إن إني كنانت تشيء أيدلهم الله سبحانه وتعالى نزي بلو مالتنو يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم هيوت ميستعشو اسلمنا كو هيوتنا قرآن مالت هيوتنا دنيا وآخرة هو تميجنبت واعلموا أن الله يحول بين المرء وقلبه الله يتأبك وأنه إليه تحشرون ودنت ألتندمو ودى الله نملسالن منم أمارات يلن واتقوا فتنة لا تصيبن الذين ظلموا منكم خاصة واعلموا أن الله شديد العقاب لأن أنت بتشا لنزي مطفى ميسرو بتشا يدلم ميمتا مطفى سيمتا بالا سيمتا له كل سونو واذكروا إذ أنتم قليل مستضعفون في الأرض تخافون أن يتخطفكم الناس فآواكم وأيدكم بنصره ورزقكم من الطيبات لعلكم تشكرون الله سبحانه وتعالى اسلم الناس سيمتا سنت نجر أجزو لنزي مكة ينبروا مهاجرين أنصار بتقرن تاقالاچو غزوة بدر غزوة أحد سنت نجر چجر أسالفو لنيا أدرسولن سنت شهداء هنا رسول الله عليه وسلم ترسو تمتو وده طائف سيهد اقرو تمتو دم يوطا سنت چجر أسالفو لنيا رسول الله عليه وسلم أمتي ميل نبي الله سطون إنيا جن بس انديت منا كبرو رسول الله عليه وسلم دبه بيا أمتو بدبه يزلل له منا كبر الرسول صلى الله عليه وسلم الله ندس بلونال رسول صلى الله عليه وسلم ندسو أكبروا لن بآلن بتأم مياسافر نجرنو والله يعني سيتاي بتأم مياسافر أمته انديت ندرست مياسافر نجرنو مولد أدرقوا لن على لنم إنيا جن
እነሱ ክርስቲማስ ስለሚያደርጉ እኛ መውሊድ ማድረግ አለብን ግዴታ ለነሱ መምሰል አለብኛ አገራችን ራሱ ያከብሩልናል እንኳን ደረሳችሁ እንባላለን ምንድነው ስላቸው እኔ እንደ ዛሬ እኮ መውሊድ ነው ይሉኛል እኔ አላቅም ይሄ አይከበርም መስልምና እኔ ማቀው ዒድ الفطر ዒድ الأضحى ብቻ ነው የሚከበረው በስልምና በዚህ ሁለት ቀን ካልሆነ በስተቀር መውሊድ الرسول የሚባል በሱና የለም እኔ ማቀው የለም ስለዚህ ማንንም እንኳን አደረሰሽ ቢለኝ ራሱ አልቀበልም ያ ድርሻ አልቀበልም ከቻልኩ ነግራቸዋለሁ ወላ ሙስሊም ይሆን ወላ ሙስሊም ባይሆን ይሄ እኮ ሱና አይደለም ይሄ አልፋጢሚይን የሚባሉ ሺዓ ያመጡልን እኛ ደግሞ ተቀብለን ያደረግነው ነው እኛ ረሱል ሰለላሁ ዐለይሂ ወሰለም እናከብረው ምንድነው በሱና በሱ መንገድ መከተል በተግባር ህይወታችን ማድረግ እንጂ ሽርክ ያደረግን እኛ ረሱል ሰለላሁ ዐለይሂ ወሰለም እንወዳለን አላህ እንወዳለን ካልን ትርጉም የለውም ስንት ወላጆቻችን ሳያውቁ ስንት ቀብር ሲሄዱ ምን ሲሄዱ እገለ ሲሉ እኛ ሰምተን አይተን አረባካቸው ያን አላህ አይወድም ማንል ብዙ አለ እንዴ የተለመደ ነገር እኮ ነው እንዴት ብለን ከነገርናቸው እኮ ይቆጣሉ ምን ይላሉ ይባላል እኛ ግን ዳዕዋ ማድረግ ነው የታዘዝነው አሳውቁ ነው የተባልነው ያወቀ ለማያቅ ማሳወቅ አለበት ይጠየቅበታል ለዛ ነው የሚያቅ ደግሞ ካሳወቀ ለኡቀቱ ከፋራ ይሆናልታል አላህ ደግሞ ይቀበለዋል አላህ መግፊራ ያርግለታል እንጂ ሁላችን ተጠያቂ ነን ስለዚህ ኤግዛክት 51 ደቂቃ አድርገናል አፉ በሉን ስሜታዊ ሆኛለሁ ምክንያቱ በዚህ ያለነው ሰዓት ሁላችን ዝግጁ ሆነን ለአላህ ብቻ ተገዢ ሆነን መገኘት አለብን ማድረግ አለብን ዱዓ አንረሳሳ ምን እንደሚመጣ አናቀም እኔ ዛሬ ዓላማት የውም القيامه የሚለው አርስትም አስቤ ነበር ግን ለእናንተ ማስደንገጥ እንዳይሆን ምክንያቱ ሰው አሁን የሚያስፈልገው አይዞህ ነው የሚያስፈልገውና እንጂ ሁላችን ማወቅ አለብን ምክንያቱ ዓላማት የውም القيامه ነው ይሄ ግዴታችን ነው ሁላችን ማወቅ አለብን ምንድነው ዓላማት الصغرى ምንድነው ዓላማት الكبرى ምልክቶች የሚመጡ ምክንያቱ አናቀም በዚህ ሰዓት ምን እንደሚከሰት አናቀም ምክንያቱ የዓላማት الصغرى ሁሉ ከመጣ የኩብራ የትላልቆች ዓላማ የሚመጣ ከሆነ እኮ በአንድ ተክ ብሎ ሊመጣ ይችላል አናቀም ስለዚህ ለዛ ነው ደግሞ እኛ ሁሌ መሲህ الدجال እንደሚመጣ ናቃለን ማህዲ እንደሚመጣ አንዱ እንደሚመጣ ይሄን ሁሉ ምልክት የቂያማ ድርሰቱ ምልክት እንደሆነ ናቃለን ደግሞ ረሱል ሰለላሁ ዐለይሂ ወሰለም መምጣቱ ራሱ የቂያማ ምልክት እንደሆነውን ተናግረናል ማለት ነው ለذلك አላህ Subhanahu Wa Ta'ala የሚፈልገው ከኛ ደግሞ እሱ ማስታወስና አላህ መውደድ በመንገዱ ላይ መገኘት ስለሚፈልገን ማስታወስ አለብን ማለት ነው ለذلك አላህ Subhanahu Wa Ta'ala በሐዲስ ቁዱሲ ምን ብሎናል فيما معنى እናንተ ካስታወሳችሁን አስታውሳችኋለሁ የሚመጣኝ ለርጨ መጣለታለሁ በማዕና አላህ የሚሰማ የሚያይ ሁሉም ያንተ ጠባቂ በሁሉም ነገር የሚሆን አላህ Subhanahu Wa Ta'ala በሽታ ቢመጣ የሚያድነን አላህ ነው በሽታ የሚያመጣልን ደግሞ አላህ ከተተበው ከተጻፈ ማንንም ሊከለከለው አይችልም የዓለም ፕሮፌሰር የዓለም ጠቢብ የዓለም ሐኪም መጥቶ ሊያነሳ አይችልም አላህ ነው ጤና የሚሰጥ አላህ ነው የሚያሳምመን አላህ ነው ሁሉ ነገር የሚያድርግልን እና ሁሌ ኢማናችን በአላህ Subhanahu Wa Ta'ala ጠንካራ መሆን አለበት አላህ ደግሞ Subhanahu Wa Ta'ala ሙእሚን አድርጎ አላህ ያኖረን ሙእሚን ሆኖን አላህ ያሙተን يوم القيامه ደግሞ ሙእሚን አድርጎ يوم الحشر እሱጋ አላህ Subhanahu Wa Ta'ala እንደምንቀርብ አላህ ያርገን اللهم امين لا اله الا انت سبحانك إنا كنا من الظالمين لا إله إلا أنت سبحانك إني كنت من الظالمين اللهم اغفر لنا وارحمنا وتوب علينا إنك أنت التواب الرحيم اللهم أعنا على ذكرك وشكرك وحسن عبادتك يا ربي من لنا سواك لا أحد لنا غيرك لا إله إلا أنت سبحانك إني كنت من الظالمين عند سود مهل إيمانه
ጠንካራ ከሆነ ኢማኑ አላህ የሚፈራ ከሆነ ምንም የሚፈራው ነገር የለም لا اله الا الله حسبنا الله ونعم الوكيل ነው ንግግሩ መሆን ያለበት አላህ Subhanahu Wa Ta'ala የሚፈራ ሰው ከሆነ በአላህ የሚለው መንገድ የሚሄድ ከሆነ ምንም የሚያስፈራው ነገር የለም الله سبحانه وتعالى من بلونان بلا من أوفى بعهده واتقى فإن الله يحب المتقين الله سبحانه وتعالى يودوان مالته إن يدمو عند مؤمنون هنا دمو فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما الله عنده سبلونان وأنفقوا في سبيل الله ولا تلقوا بأيديكم إلى التهلكة وأحسنوا إن الله يحب المحسنين ስለዚህ በዚህ ሰዓት ሁላችን ሰደቃ መውጣት አለብን استغفار መብዛት አለብን ከራሴ ጀምሮ ማለት ነው አላህ የሚወደው ማድረግ እንሞክር ሁላችን በትንሽም በትልቅም ረሱል ሰለላሁ ዐለይሂ ወሰለም እንዳለ ማለት ነው اتقوا ولو بشق تمره الله فرا ولو بشق تمره እቺ ተምሯ ራሱ ወላ ትንሿ ግማሿ በሷ ራሱ ሰደቃ አውጣ ስላለ በዛ እኛ ممكر اللبن بارك الله فيكم وجزاكم الله خير أسأل الله سبحانه وتعالى أن يجعل القرآن ربيع قلوبنا ويجعله جلاء همومنا وذهاب همومنا وأحزاننا اللهم آمين ما ناقو الله يساوك أن بمن ناقو دمو الله سبحانه وتعالى بتكبر لما والدمو الله سبحانه وتعالى يسجلنا كمن قدو آيوتان حق من قد يساوك أن حق من قد يقومن نسأله سبحانه وتعالى رحمته ومغفرته ما نم يلنم يالسو إننا من هدو من هونو نجر يلنم نسأل الله سبحانه وتعالى تلق جيتا يهون رحيم رحمن يهون جيتا بسراتشن سايهون بعملاتشن سايهون برحمته الله يعين اللهم آمين اللهم آمين وآخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين سبحان اللهم بحمدك نشهد أن لا إله إلا أنت نستغفرك ونتوب إليك بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر والسلام عليكم ورحمة الله وبركاته